ጤና ይስጥልን አድማጮች እንደምን ቆያችሁን? ይህ ኢትዮ ፕላስ ነው። ኤርትራን የተመለከተ እጅግ ጥብቅ መረጃ ሰምቷል። የፋኖ አመራሮችን በሚመለከትም ማንም ያልጠበቀው አዲስ ውሳኔ መተላለፉ ታውቋል። ከደቡብ ኢትዮጵያ አካባቢም እጅግ በርካቶችን ያስገረመና ያስደነገጠ ጥብቅ የተባለ መረጃ ሰምቷል። ሁሉንም ጉዳዮች ወደ እናንተ እናደርሳለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ኤርትራ አየር ኃይሏን በተጠንቀቅ እንዲቆም አዛለች ተብሏል። ኤርትራ አየር ኃይሏን በተጠንቀቅ እንዲቆም ያዘዘች ሲሆን ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና የኤርትራ አየር ኃይል ለንጽጽር የማይቀርብ ነው ሲሉም ተችቷል። ኢትዮጵያ አደገኛ ጀቶቿን፣ ሚሳኤሎቿንና ድሮኖቿን ይፋ ማድረጓን ተከትሎ አዳዲስ ሚግ ጀቶችን የታጠቀችው ኤርትራ አየር ኃይሏን በተጠንቀቅ እንዲቆም ትዕዛዝ መስጠቷ ተሰምቷል። ኤርትራ የታጠቀቻቸው መሳሪያዎችን ይፋ ያደረገች ሲሆን ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና የኤርትራን አየር ኃይል ለንጽጽር የማይቀርብ ነው ሲሉ ይፋ አድርጓል። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ አቆጣጠር በ2030 የኢትዮጵያ አየር ኃይል አቅምን ወደ 5ኛ ትውልድ ለማሸጋገር እቅድ መያዙን ተናግሯል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ አገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ አዘል መልእክት ማስተላለፋቸውም ይታወሳል። በቅርቡ ለመንግስት እጃቸውን የሰጡት የቀድሞ የአማራ ኃይሎች አመራር ኮሎኔል ፈንታው ሞሀቤ ጉዳይ ዛሬ አዲስ ምዕራፍ ይዟል። የፌዴራሉ ከፍተኛ ፍርድ ቤት በግለሰቡ ላይ ሲመረምር የቆየውን የሽብር ወንጀል ክስ አስመልክቶ የጥፋተኝነት ውሳኔ አስተላልፏል። እንደ ፍርድ ቤቱ መግለጫ ከሆነ ለኮሎኔል ፈንታው በጋዜጣ ጥሪ ተደርጎላቸው የነበረ ቢሆንም በወቅቱ ቀርቦ የቀረበባቸውን ክስ መከላከል ባለመቻላቸው በዛሬው ዕለት የጥፋተኝነት ውሳኔ ሊተላለፍም ችሏል። ይህ ወንጀል በህጉ መሰረት ከ15 ዓመት ጽኑ እስራት እስከ ሞት ቅጣት ድረስ ሊያስቀጣ የሚችል ሲሆን ፍርድ ቤቱም ግለሰቡ በጥፋተኝነት እንዲመዘገቡ በይኗል። ይህ የፍርድ ሂደት የተካሄደው በሌሉበት ሲሆን በቅርቡ እጃቸውን መስጠታቸው የሚታወስ ቢሆንም የፍርድ ሂደቱ ግን ቀደም ሲል በነበረው ሂደት መቀጠሉን መረጃዎች ጠቁመዋል። ከመንግስት ጋር ስምምነት ፈጥረዋል ተብለው ዛሬ ደግሞ የምክክር ኮሚሽንና የፌዴራል ባለስልጣናት ጋር ፎቶ ሲነሱ የታዩት ኮሎኔል ፈንታው እጅ መስጠትና የዛሬው ፍርድ ቤት ውሳኔ በሀገሪቱ ፖለቲካዊና ህጋዊ ሁኔታ ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይ የብዙዎች መነጋገሪያ ሆኖ ዘልቋል። በወልቃይት ጠገዴ ጉዳይ የትነግ ደጋፊ ሚዲያዎች የፕሮፓጋንዳ ቅስቀሳ እንዲያቆሙ የሚያደርግ እቅድ ተነደፈ። ቅስቀሳው በአማራ ተወላጆች ብቻ ይደረጋልም ተብሏል። በርካታ ከባድ መኪናዎች መሳሪያ ለማጋጋዝ ከትግራይ ወደ ኤርትራም አቅንቷል። ራሱን የትግራይ ህዝብ ነጻ አውጪ ግንባር ትነግ በማለት የሚጠራው ቡድን ወልቃይት ጠገዴን አስመልክቶ የፕሮፓጋንዳው ስራ በአማራ ተወላጆች ብቻ እንዲሰራ መመሪያ መስጠቱ ተሰምቷል። ውሳኔው የተወሰነው ወልቃይት ጠገዴን ዳግም ለመያዝ ተሞክሮ የከሸፈው ዘመቻ ሲገመገም ነው። ለትነግ አመራሮች ቅርብ የሆኑ እንዳሉት ትነግ በተለይ በማህበራዊና በዩቲዩብ መድረኮች ወልቃይትን አስመልክቶ ሲያሰራጩት የነበረው ፕሮፓጋንዳ ጉዳቱ ማመዘኑን ገምግሟል። በዚህ የግምገማ ማጠቃለያ የትግራይ ተወላጆች የሆኑ በትነግ ደጋፊነታቸው የሚታወቁ ሚዲያዎች ወልቃይትን አስመልክቶ የፕሮፓጋንዳ ስራ እንዳይሰሩ አቋም ተይዟል። ወልቃይት ጠገዴን ዳግም ለመቆጣጠር በሚል ትነግ በቀሰቀሰው ግጭት የፕሮፓጋንዳ ስራዎችን እንዲሰሩለት የአማራ ተወላጅ መሆናቸው የሚታወቅ ሚዲያዎችን በስፋት ሲጠቀም እንደነበርም ይታወሳል። በሳምንቱ ውስጥ ወልቃይት ጠገዴን በድጋሚ እንቆጣጠራለን በማለት በተደጋጋሚ ባስታወቀው መሰረት የትነግ ንብረትና ደጋፊ መሆናቸው የሚታወቁ ሚዲያዎች በስፋት ወልቃይት ጠገዴን አስመልክቶ የፕሮፓጋንዳ ሲሰሩም ቆይተዋል። በዚሁ ስሜትና የቅስቀሳ ዘመቻ በመታጀብ ወልቃይት ጠገዴን ዳግም ለመቆጣጠር የተደረገው ሙከራ ከከሸፈ በኋላ ነው ይህ ውሳኔ የተላለፈው። በትነግ ደጋፊና ንብረት በሆኑ ሚዲያዎች ቅስቀሳው መደረጉ ቁጣ በማስነሳቱ ሊቆም ይገባል በማለት የትነግ አመራሮች መወሰናቸው ተሰምቷል። በቀጣይ ወልቃይት ጠገዴን የሚመክት የፕሮፓጋንዳ ስራ በአማራ ተወላጆች ብቻ እንዲካሄድ አቅጣጫ ተቀምጧል። የትነግ አመራሮች ባደረጉት ግምገማም ወልቃይት ጠገዴን በሚመለከት በትግራይ ተወካዮች የሚደረገው ማናቸውም ፕሮፓጋንዳ ከጥቅሙ ይልቅ ጉዳቱ ያመዝናል፣ የአማራን ህዝብም ያስነሳብናል የሚል ግምገማ ይዟል። በዚሁ መሰረት ወልቃይት ጠገዴን አስመልክቶ ማናቸውም አይነት ፕሮፓጋንዳ በአማራ ተወላጆች ቢካሄዱ ውጤታማ ይሆናል በሚል ገምግሟል። በውጤቱም ወልቃይት ጠገዴን አስመልክቶ ለሚሰራው የፕሮፓጋንዳ ስራ ቀደም ሲል ሲደረግ ከነበረው በላይ ከፍተኛ በጀት መመደቡ ታውቋል።
ቀደም ሲል ጀምሮ ከትነግ ጋር አብረው እንደሚሰሩ ከሚታወቁት በተጨማሪ አዳዲስ የአማራ ተወላጅ የሆኑ የፕሮፓጋንዳ አገልጋዮች እንደተቀጠሩ የዜናው ባለቤቶች መጠቆማቸው ተሰምቷል። በአሜሪካ ከሚገኙ ቀደም ሲል ሩዋንዳ አሁን ደግሞ መቀመጫቸውን ዩጋንዳ ካደረጉ ሚዲያ ላይ ከተሰማሩ ክፍሎች የተገኘውን መረጃ በመጥቀስ ዜናውን ያጋሩን እንዳሉት በምልመላው የጎንደር ተወላጆች እንዳይካተቱ ተደርጓል። አፍባሃን የወልቃይት ጠገዴ ጉዳይና የአማራ የማንነት ጥያቄ ለድርድር አይቀርብም በማለት በዛሬው ዕለት በይፋ አቋሙን ገልጿል። የጋሞ ዞን በ9ኛና በ11ኛ ክፍል የታሪክ መጽሐፍት ውስጥ የተወሰኑ ምዕራፎችን አገደም። በደቡብ ኢትዮጵያ ክልል የጋሞ ዞን ትምህርት መምሪያ በ9ኛና በ11ኛ ክፍል የታሪክ መጽሐፍት ውስጥ የሚገኙ የተወሰኑ ምዕራፎች ለተማሪዎች እንዳይሰጡ አግዷል። መምሪያው እገዳውን የጣለው በመማሪያ መጽሐፍት ውስጥ የውሸት ታሪኮች ተጽፈዋል በሚል ነው። መጽሐፍቶቹ ማስተካከያ እንዲደረግባቸው የጠየቀው መምሪያው የግል የፖለቲካ ፍላጎታቸውን በመጽሐፍ ውስጥ አካቷል ያላቸው አዘጋጆችም በሕግ ይጠየቁልኝ ሲል አቤት ብሏል። የደቡብ ኢትዮጵያ ትምህርት ቢሮ በበኩሉ መምሪያው ያቀረበውን ቅሬታ እንደሚፈትሽ ተናግሯል። ደቡብ ኢትዮጵያ ክልል የጋሞ ዞን ትምህርት መምሪያ የ9ኛና የ11ኛ ክፍል የታሪክ መጽሐፍቶች ውስጥ የሚገኙ የተወሰኑ ምዕራፎች ለተማሪዎች እንዳይሰጣቸው ሲል አግዷል። መምሪያው እገዳውን ከባለፈው ሐሙስ ጀምሮ የጣለው ለ14 የወረዳና ለ7 የከተማ አስተዳደር ትምህርት ጽሕፈት ቤቶች ባሰራጨው ደብዳቤ አማካኝነት እንደሆነ ተዘግቧል። የዶርዜ ማህበረሰብ የጋሞ ብሔር አካል ከሆኑ የማህበረሰቡ ክፍሎች አንዱ መሆኑ በደብዳቤው የጠቀሰው መምሪያው ይሁን እንጂ በ9ኛ ክፍል ምዕራፍ 3 ገጽ 43 እንዲሁም በ11ኛ ክፍል ምዕራፍ 3 ገጽ 53 ላይ ዶርዜ የራሱ ቋንቋ እንዳለው ተደርጎ መቅረቡ ስህተት እንደሆነ አመልክቷል። ይህም ከትምህርታዊ ይዘት ውጭ የሆነና ሆን ተብሎ ከፋፋይና የውሸት ትርክት ለመትከል ታስቦ የተደረገ ነው ሲል ትችቱን አሰምቷል። የታሰሩ ፋኖች ከእስር እንዲለቀቁ እየጠበቅን ነው ሲሉ መቶ አለቃ ማስረሻ ሰጤ ተናገሩ። መንግስት የታሰሩ ፋኖች ከእስር እንዲፈቱ በገባው ስምምነት መሰረት ትግበራውን እየጠበቁ መሆናቸውን የአማራ ፋኖ ህዝባዊ ድርጅት አፍአድ አመራር የሆኑት መቶ አለቃ ማስረሻ ሰጤ ተናግሯል። በአማራ ክልል የትጥቅ ትግል ሲያደርጉ ቆይተው በቅርቡ ወደ ሰላማዊ የፖለቲካ ትግል መግባታቸውን የተናገሩት የአፍአድ አመራሮች 17 አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸው ተሰምቷል። የአፍአድ አመራሮች አጀንዳዎቹን ለሀገራዊ ምክክር ኮሚሽን ያስረከቡት ከኮሚሽኑ ኮሚሽነሮች ጋር ሐሙስ ጥር 28 በአዲስ አበባ ካካሄዱት ውይይት በኋላ ነው። ከአመራሮቹ መካከል ባለፈው ህዳር ወር መጨረሻ አፍአድን ወክለው ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸውን ያስታወቁት መቶ አለቃ ማስረሻ ይገኙበታል። መቶ አለቃ ማስረሻ ሰጤ አፍአድን ወክለው የሰላም ስምምነት መፈራረማቸው ቢገለጽም የድርጅቱ መሪ የሆኑት አቶ እስክንድር ነጋ ግን ግለሰቡ አስቀድመው ከድርጅቱ አመራርነታቸው መታገዳቸውን ማስታወቃቸው አይዘነጋም። አፍአድ በጉዳዩ ላይ ባወጣው መግለጫ መቶ አለቃ ማስረሻን እንዳልወከላቸው መግለጹም ይታወሳል። በትላንትናው የአጀንዳ ርክክብ ስነስርዓት ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ የሰጡት መቶ አለቃ ማስረሻ ከአማራ ክልል መንግስት ጋር ስምምነት ከተደረሰባቸው ጉዳዮች መካከል በእስር ላይ ያሉ የፋኖ ታጣቂዎችን መፍታት የሚለው አንዱ እንደነበር ተናግሯል። በዚህ ስምምነት መሰረትም የታሰሩ ፋኖች ከእስር እንዲለቀቁ እየጠበቅን ነው ሲሉም ተናግረዋል። መቶ አለቃ ማስረሻና አጋሮቻቸው ወደ ትጥቅ ትግል እንዲገቡ ያደረጓቸው ጥያቄዎች በሰላማዊ መንገድ ስለመመለሳቸው በምን እርግጠኛ ሆነው ወደ ስምምነት እንደመጡ ጥያቄም ከጋዜጠኞች ተነስቶላቸው ነበር። የአማራ ሕዝብ እየደረሰበት ያለውን በደል በመቃወም ከ3 ዓመት በፊት ወደ ትጥቅ ትግል መግባታቸውን የገለጹት መቶ አለቃ ማስረሻ ያነሷቸውን ጥያቄዎች በድርድር ለማስመለስ ሰላማዊ አማራጮችን ለመከተል ወስንናል ብለዋል። ከጥያቄዎቻችን መካከል አንዱ የሆነው በቋንቋ ላይ የተመሰረተው የሀገሪቱ ህገ መንግስት እንዲሻሻል የሚለው ዋነኛው ነው ያሉት የአፍአድ አመራሩ፣ ነገር ግን ይህንና መሰል ጥያቄዎች ጊዜና ሂደቶች የሚጠይቁ መሆናቸውን አስረድተዋል። የትግል መንገድ ቀየርን እንጂ ትግሉ ይቀጥላል ሲሉም በሰላማዊ አማራጭም ቢሆን ጥያቄያቸውን ከማቅረብ እንደማይቦዝኑ አብራርተዋል። የሰላማዊ ትግል አማራጭን በመከተል በዚህ ወር መጀመሪያ ላይ ትጥቅ መፍታታቸው
መሆናቸውን የገለጹት የአፋሕድ ምክትል ሊቀመንበር የነበሩት ኮሎኔል ፈንታሁን ሞሀባ በበኩላቸውም የአማራ ሕዝብ ጥያቄዎች በሰላም ስምምነቱ መሰረት በሰላማዊ መንገድ ይፈታሉ ብለው እንደሚያምኑ ተናግረዋል። በሰላም ስምምነቱ መሰረት ጥያቄዎቹ ካልተፈቱ ምን አካሄድ እንደሚከተሉ የተጠየቁት ኮሎኔል ፈንታሁን አማራጩን አሁን ላይ ተሆኖ መናገር እንደማይቻል ተናግረዋል። የአፋሕድ ወታደራዊ አስተዳደር መምሪያ ኃላፊ የነበሩት አቶ እያሱ አባተ ከመንግስት ጋር የተደረሰውን ስምምነት ተከትሎ 17000 ታጣቂዎች በተሃድሶ ሂደት ውስጥ እያለፉ እንደሚገኙ ለጋዜጠኞች አስታውቋል። አይደለም የኛን አይነት ታጣቂ ተራ ሽፍታ እንኳን ሰላምን ያውካል ሲሉም ወደ ሰላማዊ መንገድ መምጣታቸው ለክልሉ ጸጥታ የሚኖረውን ፋይዳ ተናግሯል።